አብራ ወጣ ትሰራለች፣ ሰርታ ገንዘብ ታመጣለች። ስራ ከመሄዷ በፊት ቁርስ ማዘጋጀት አለባት። ለዚህ በሌሊት ትነሳለች፣ ለልጆቿና ለባሏ ቁርስ ታዘጋጃለች። ከዛ ትሄዳለች። ከሄደች በኋላ እንደገና ደግሞ ተመልሳ ትመጣለች። ልጆቹን ዴኬር አድርሳ ምናምን እንደዛ አድርጋ ተመልሳ ትመጣለች። ከስራ ከመጣችን በኋላ እንደገና እራት ማዘጋጀት አለ፣ ልጆችን መጠበቅ አለ፣ ማስተኛት አለ። አግብተው ባለትዳር ሆነው ሲንግል ማም የሆኑ ባል እያላቸው ሲንግል ማም የሆኑ ብዙ ሴቶች አሉ፣ ብዙ ሚስቶች አሉ። ምን ማለት ነው? ባለትዳር ሆነው ሲንግል ማሞች ማለት ምን ማለት ነው ምትሉ ትኖራላችሁ። ኦፍ ኮርስ ባለትዳር ሆነው ሲንግል ማም ሆነው እየኖሩ ያሉ ሴቶች አሉ፣ ሚስቶች አሉ። ስለዚህ ይህ ባል አለ ግን የለም፣ ደባል ነው ማለት ነው። በዓለም አቀፍ በተሰራው ጥናት መሰረት ኤግዛክት ቁጥሩን ማስቀመጥ ባይቻልም ግን ኦቨርኦል በተሰራው የዳሰሳ ጥናት የፍቺ ጥያቄ የሚያቀርቡት ከወንዶች ይልቅ ሴቶች መሆናቸው በግልጽ ለማወቅ ተችሏል። ምክንያቱ ምንድነው ሲባል ወንዶቹ ሰፖርቲቭ አይደሉም። ባል ተብዬዎቹ ሰፖርት ማድረጉ ሌላ ነገር ነው። ሰፖርት ማድረግ ይቅርና እየሰራች እየደከመች ያለችውን ሴት ቶርቸር የሚያደርጉ ሆነው ተገኝተዋል በብዛት። አብራ ወጣ ትሰራለች፣ ሰርታ ገንዘብ ታመጣለች። ስራ ከመሄዷ በፊት ቁርስ ማዘጋጀት አለባት። ለዚህ በሌሊት ትነሳለች፣ ለልጆቿና ለባሏ ቁርስ ታዘጋጃለች። ከዛ ትሄዳለች። ከሄደች በኋላ እንደገና ደግሞ ተመልሳ ትመጣለች። ኦኬ ልጆቹን ዴኬር አድርሳ ምናምን እንደዛ አድርጋ ተመልሳ ትመጣለች። ከስራ ከመጣችን በኋላ እንደገና እራት ማዘጋጀት አለ፣ ልጆችን መጠበቅ አለ፣ ማስተኛት አለ። ኦኬ እሱም ስራ ሰርቺ ነው ውጪ እየሰራው ነው አይደል የሚለው። ስለዚህ ወንዱም ሰርቶ ነው የሚመጣው፣ እሷም ሰርታ ትመጣለች። እኩል ነው እየሰሩ ያሉት። ነገር ግን የቤት ስራ ሙሉ ለሙሉ እሷ ላይ ነው የሚወድቀው። በብዛት ሙሉ ለሙሉ ማለት አይቻልም፣ በብዛት ከዛስ እሱ ደክሞኛል ይልና ሶፋ ላይ እግሩን ሰቅሎ ይቀመጣል፣ ወይ ቴሌቪዥን ያያል፣ ወይ የሆነ ነገር ያደርጋል፣ ሞባይሉን ይጎረግራል፣ ስክሮል ያደርጋል። ከዛ ልጆቿን ቴኬር ማድረግ አለባት፣ ከልጆቿ ጋር ጊዜ ማሳለፍ አለባት። በዚህ ሁሉ እሱ ልጆችን ዝም በሉ እንዳትጠጉኝ፣ ማረፍ ፈልጋለሁ፣ በቃ አቴንሽን እንፈልጋለሁ፣ ማንም ጫጫታ ረብሻ ምናምን አልፈልግም ብሎ ተነጥሎ ለብቻ ይቀመጣል። ኢቭን ከልጆቹ ጋር ያለው ቦንድ ራሱ የለም ማለት ነው። ልጆቹን አይፈልግም። እሷ ናት ቴኬር የምታደርገው፣ እሷ ናት ከልጆቹ ጋር የምታሳልፈው፣ እሷ ናት ይህን ሁሉ ኃላፊነት የምትወጣው ማለት ነው። ይህን ሁሉ ካደረገች በኋላ እንደገና ደግሞ ማታ ልጆቹን ካስተኛች በኋላም በመኝታ እንደ ዕቃ ሊጠቀማት ይፈልጋል። ሴክሹዋል ኢንተርኮርስ ማለት ነው። ይህም ከሷ ዲማንድ ይደረጋል። ይህንንም ሁሉንም ችላ ደግሞ ኢሞሽናሊ ኦፕሬስ ትደረጋለች። ምንም አይነት ሰፖርት የለም፣ ምንም አይነት ድጋፍ የለም። ስለዚህ እቺ ሴት ሲንግል ማም አይደለችም። ሲንግል ማም ማለት ምን ማለት ነው? ብቻዋን እየለፋች ነው፣ ብቻዋን እያሳደገች ነው ልጆችን፣ ብቻዋን እየኖረች ነው። ባልተብዬው ባል መሆን አቀቶታል፣ ባልተብዬው እንደ ባል መኖር አቀቶታል ማለት ነው። ኢሞሽናል ሰፖርት የለም። በአንዳንድ ነገር ውስጥ ዶሜስቲክ ሰፖርት የለም። ለምሳሌ ቤት ውስጥ ስራ ማገዝ የለም። ልጆችን ዳይፐር መቀየር፣ ልብስ ማጠብ፣ ምግብ ማብሰል፣ ቤቱን ማጽዳት። እንደገና እሱን ደግሞ ያው እንደ ሚስት እኮ ደስ ብሏቸው ነው አይደል? ባልና ሚስት በመኝታ አንድ መሆን ያለባቸው። እንደዛ አይደለም። ባልና ሚስት እንደዛ አይደለም። እንደ ግዳጅ ስለሆነባት ሬፕ እንደምትደረግ አድርጋ አብራው ትተኛለች ማለት ነው። ለምን ሲባል ልጆቿን ላለማጣት በተለያየ ምክንያት ይህንን ተቋቁማ ልትኖር ትችላለች። ይቺ ሴት ሲንግል ማም ናት። በዚህ አይነት ትዳር ውስጥ ያላችሁ ወንዶች መልእክቱ ለእናንተ ነው። እንደዚህ የሆናችሁ ያላችሁ ወንዶች ቢያንስ ማለት ነው እሷ መታ ኩክ ስታደርግ ልጆቹን ያዙ። ቢያንስ ብዙ ኤክስፔክት የሚደረግ ነገር ስላለ ቢያንስ ከሴቷ ይልቅ ጉልበት ያላችሁ ፍርም የሆነ ጡንቻ ያላችሁ እናንተ ናችሁ። በጉልበት አግዟት፣ የጉልበት ስራ አግዟት። ቢያንስ እሷ ምግብ ስታበስል ልጆቹን። ስለዚህ 50-50 ነው አይደለ እንዴ? ዲኤንኤም ጄኔቲክስ ላይ 50-50% የወንዱ ስፐርም እና የሴቷ እንቁላል ተዋጥቶ ልጅ እንደሚወለድ እንደሚፈጠር እንዲሁም 50-50%። ስለዚህ ልጆች ምንድናቸው? 50% የባል 50% የሚስት ናቸው አይደለ? የሷ ብቻ እዳ አይደሉም። ስለዚህ 50% ሪስፖንሲብል መሆን ያስፈልጋል። 50% ብቻ ደግሞ 100% ሪስፖንሲብል መሆን ያስፈልጋል። ምን ችግር አለው? ከቻልኩ ባገዛት ምን ችግር አለው? ሚስት አይደለች እንዴ? አበድኩኝ ሞትኩኝ ያላንቺ መኖር አልችልም ብለህ አይደል ያገባሃት? ካገባሃት በኋላ ለምን አውሬ ትሆናለህ? ለምንድን ነው ሰፖርት ማድረግ ያቃተ?
ከሌሎች ሴቶች ጋር ቲክቶክ ላይ ስክሮል እያደረገች እሷ ከልጆች ጋር እየታገለች ልጆችን ቴክ ኬር እያደረገች ኪችን ያለውን ኩክ እያደረገች ልታብድ እስክደርስ ድረስ ቀውሳ ይሄን ሁሉ ኃላፊነት እየተወጣች አንተ ስክሮል እያደረግ ሌላ ሴት ጋር የኔ ቆንጆ የኔ ፍቅር ብለ ሜሴንጀር እና በተለያዩ ሶሻል ሚዲያዎች ላይ ቻት ማድረግ እየቻልክ ሚስትህን ግን ወድሻለሁ ሚስቴ ወይ ደግሞ ሰፖርት ማድረግ በተግባር ፍቅርህን መግለጥ ለምን አቃተ? ለምን አቃተ? ውስጥ ስለቆሸሸ ነው ብራዘር። ውስጥ ቆሽሿል፣ ታማሃል። መታመምህን መቀበል መቻል አለብህ። ስለዚህ ሲንግል ማሞች የሆኑ ሴቶች አሉ፣ በጣም የሚያሳዝኑ በጣም የሚያሳዝኑ። በዚህ አጋጣሚ ያላገባችሁ ሴቶች የምታገቧቸውን ሰዎች ወንዶች በደንብ እስክታውቋቸው ድረስ ፐርሰናሊቲያቸውን በስነ ስርዓት እስክታውቁ ድረስ ለቤተሰቦቻቸው፣ ስለ ጓደኞቻቸው፣ ስለ ውሏቸው እስክታውቁ ድረስ ቸኩላችሁ ወደ ትዳር አትግቡ። ተረጋጉ። ትዳር ውስጥ ከመግባታችሁ በፊት መረጋጋትና ማጤን ያስፈልጋል። ዛሬ እያወራሁ ያለሁት በብዛት በፐርሰንት ሲሰራ በብዛት ይህን የሚያደርጉት ባሎች ስለሆኑ ወንዶች ጋር ያለን ችግር ከመቅረፍ አንጻር ነውና ሲንግል ማም አታድርጓቸው ሚስቶቻችሁን። ምንም አይነት ሰፖርት የሌለበት አንዳንዱማ ጭራሽ አመሽቶ ጠጥቶ ሰክሮ ጭራሽ በቃ ይሄ አንዳንዴ ይቅርታ ስለቃሉ አምቡላና የሚባለው እንደዛ በቃ ይሄ ጋን የሚል ጠረን ይዞ ቤቱን እንትን ይላል። ለልጆቹ ጭራሽ ራስ ምታት። እንደዛም ሆኖ ደግሞ ማለት በቃ የማያቆም ገብቷቸዋል። ለ3 ሰዓት የማያቋርጥ ወሬ ማቃጠል፣ ነገር መፈለግ። ተው ባካችሁ ፕሊስ። ስንት ዓመት ለምትኖሩ ነው እንደዚህ የምትሆኑት? ስንት ዓመት ለምትኖሩ ነው? ኃላፊነት የማትወጡ ከሆነ ወደ ትዳር አትግቡ። ሪስፖንሲብል የማትሆኑ ከሆነ ወደ ትዳር አትግቡ። በእናንተ ስልፍና በእናንተ ኃላፊነት አለመወጣት ምክንያት ሰፈር እየተበጠበጠ ነው፣ ትዳር እየተበጠበጠ ነው፣ ቤተሰብ እየተበጠበጠ ነው፣ አገር እየተበጠበጠ ነው። በዚህ አይነት ሁኔታ ውስጥ ያደጉ ልጆች ናቸው ለአካባቢና ለማህበረሰብ ለሀገርም ጠንቅ እየሆኑ ያሉት። ልጆችን ከወለዳችሁ፣ ከተጋባችሁ፣ ካገባችሁ ኃላፊነት ተወጣችሁ በስነ ስርዓት ትዳራችሁን ልትመሩ ይገባል። ስለዚህ ሚስቶቻችሁን አግዟቸው። ባጭር ቃል የትዳር አጋሮቻችሁን ልጆቻችሁን አግዟቸው። ጥሩ አባት ሆኗቸው። አመሰግናለሁ።